ዩቲዩብ እና ቲክቶክን ጨምሮ ከሌሎች የማህበራዊ ሚዲያዎች ገቢ የሚያገኙ ሰዎች ግብር እንዲከፍሉ አሰራር እየተዘረጋ ነው ተባለም። የአዲስ አበባ ገቢዎች ቢሮ ከማህበራዊ ሚዲያዎች ገቢ የሚያገኙም ይሁን በኦንላይን ከሚደረግ ንግድ ገቢ ለመሰብሰብ አሰራሮችን እየዘረጋ መሆኑን ገልጿል። እንደ ዩቲዩብ፣ ቲክቶክ ከመሳሰሉ የዲጂታል መገልገያዎች ገቢ የሚያገኙ ሰዎችም ሆነ ተቋማት በገቢዎች ቢሮ መመዝገብና የግብር መለያ ቁጥር ማውጣት እንደሚጠበቅባቸው ተጠቁሟል። የአዲስ አበባ ገቢዎች ቢሮ በዘርፉ ካለው ሀብት አንጻር እስካሁን በዲጂታል መንገድ ከሚሰራ ስራ መንግስት የሚያገኘው ገቢ እዚህ ግባ የሚባል ስላልሆነ በዲጂታል መንገድ ገቢ የሚያገኙ ሁሉ ገቢያቸውን እያሳወቁ የሚጠበቅባቸውን ግብር እንዲከፍሉ አሳስበዋል። የቢሮው የህዝብ ግንኙነት ባለሙያ አቶ ሰውነት አየለ ይህ የማይሆን ከሆነ በቢሮው በኩል እየተዘረጋ ባለው አሰራር መሰረት ወደ ማስገደድ እንደሚገባ ለሸገር ተናግረዋል። ከዚህም በተጨማሪ ቢሮው አደራጀሁት ባለው የስራ ክፍል ምርቶችንም ይሁን አገልግሎቶችን በኦንላይን በማስተዋወቅ የሚሸጡ የሚለውጡትንም እቆጣጠራለሁ ነው ያለው። የኦንላይን ገቢን ወደ ግብር ስርዓቱ ለማስገባት በቢሮው የተጀመረው ስራ በቅርቡ ወደ ሙሉ ትግበራ ይገባል የተባለ ሲሆን ስራውን ከኢትዮ ቴሌኮም፣ ከንግድ ቢሮ፣ ከፋይናንስ ደህንነት አገልግሎት እንዲሁም ከሌሎች ተቋማት ጋር በትብብር የሚሰራ መሆኑንም ዘገባው አክሏል። ባለፈው ዓመት ተሻሽሎ በጸደቀው የገቢ ግብር አዋጅ በዲጂታል መንገድ ይዘቶችን እየፈጠሩ የሚሰሩ ሰዎች ከሚያገኙት ገቢ ላይ ግብር መክፈል እንዳለባቸው መደንገጉ ተመላክቷል።